ጃኒ ገብሩ የፊታችን እሁድ ከቀኑ 8 ሰዓት ጀምሮ ቀለበት ልታደርግ እንደሆነ እየተነገረም ይገኛል። እንግዲህ እራሷ በስቶሪዋ ላይ ባደረገችው ከቀኑ 8 ሰዓት ጀምሮ የፊታችን እሁድ በመድኃኔዓለም ሞል አዳራሽ ውስጥ የህይወቴ አዲስ ምዕራፍ የሚጀምርበት ቀን ስለሆነ ሁላችሁም ተገኝታችሁ የደስታዬ ተካፋይ እንድትሆኑ በአክብሮት ጋብዣችኋለሁ በማለት ስቶሪዋ ላይ እንግዲህ የግብዣ ወረቀት ፖስትም አድርጋለች። በዚህም እንግዲህ አዲስ የህይወት ምዕራፍ ልትጀምር መሆኑን በገለጸችበት ቀለበት ልታስር መሆኑም እየተነገረም ይገኛል። እንግዲህ ጃኒ የፊታችን እሁድ የቀለበት ፕሮግራሟ ሊሆን ይችላል ተብሎ 99% ግምታቸው ሰዎች እያስቀመጡም ይገኛሉ። ምን ትላላችሁ? ኮሜንት ላይ አስቀምጡ። አዶናይ በዛሬው ዕለት ወደ አዲስ አበባ ኢትዮጵያ መግባቱንም ይፋ አድርጓል። ታዲያ በዛሬው ዕለት አዲስ አበባ መግባቱን ተከትሎ ጃኒም እንግዲህ ላይቭ እንደማትገባ ለፎሎወሮቿ አሳውቃለች ማለት ነው። ብዙዎች እንግዲህ ዛሬ አዶናይ ስለ ኢትዮጵያ ስለሚገባ አቀባበል ልታደርግለት መሆኑን እየገለጹ ነው። እናንተስ ይህንን ሀሳብ እንዲታዩት አላችሁ? ዛሬ ላይቭ እንደማትገባ ጃኒም እንግዲህ ይፋ አድርጋለች። ይህ ነገር እንግዲህ ከአዶናይ ጋር መቀበል ጋር እየተያያዘም ይገኛል። ስለዚህ ነገር ሀሳባችሁ ላይ ኮሜንት ላይ አስቀምጡ። እንደሚወዳት በንጹህ ልቡና ብዙ ፕላን እንደነበረን ነበረ። አያችሁ፣ አሁን ቀለበት ማድረጋቸው በሰላም አልጣማቸውም። ኦኬ፣ ለነገሩ ቀለበቱን የምታረጊው ስሜ ቀለበቱን ለዚህ ለገንዘብሽ ለዩቲዩብ እና ለቲክቶክ ገንዘብሽ እንጂ ሁለታችሁ ተዋዳችሁ አይደለም። እኔ እነግርሻለሁ ጃኒ፣ ተዋዳችሁ አይደለም። አንቺም እሱም ወዶሽ አይደለም፣ እሱም አንቺን ወዶ አይደለም። ያገናኛችሁ ገንዘብ ነው። እንደ ማንኛውም ሰው ማንኛውም ዚህ አይተነዋል። ላይቫችንን ቲክቶክ ላይ ዩቲዩብ ላይ አይተነዋል። ገንዘብ ስለሚሰራብሽ ነው። አንቺም ገንዘብ አንቺ እንኳን አሰሪም ተይ፣ አንቺ ያሰሪ። ለዛ ነው ይህንን አሰባችሁ። አይ ስታስቡት፣ ቆይ ቀለበቱን ለምን በሰላም እንደሰላም ጭንቅላታችሁ የሰይጣን አይደለ? ቀለበት ብላችሁ አስወርታችሁ ምናምን ነገር ከምታደርጉ የህዝቡን ቀልብ ታውቃላችሁ። ይሄ ልንገራችሁ፣ ይሄ ጠንቋይ ዘር፣ ይሄ የጃፊ ኢብሰንን ፕላን ይዞ የመጣ የመርዛም ዘር በሰዎች ሰሞኑን የስንታችን ቀልብ ነው የተሰበረው? የስንታችን ቀልብ። የጆኒም ደጋፊ ይሆናል፣ የጃኒም ደጋፊ ይሆናል፣ የእሱም ደጋፊ ይሆናል። ሁሉም እዚህ ላይ እንባ ነው። ለምን ቀልባችንን ወሰዱት? በእኛ ቀን ልንገራችሁ፣ ዓለም ያለች የህፃናት ስጋ የሚበላበት ጊዜ የኛን ቀን የኛን ደስታ በመንጠቅ እናንተ እዚህ ላይ መደሰት ነው የምትፈልጉ። እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ። ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ መድኃኔዓለም አደንግጡ። ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። ግፍ ምናምን ፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ። በመድኃኔዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት። እኔ ይኸውላችሁ ከምትወድኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። ምን ገባችኋ? ዚስ ሪል ላይፍ በቃ የኔ ይሄ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም ይሄ። ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም፣ ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱኝ። በጣም ነው የተናደሩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላወር
አለቀ እኮ ሻንቆ ስፒድ ያለቀ። ኧረ ግላብ ያለው ምን እረጋጋለሁ በእናትህ እንዴ! እዚህ ጋር ሳይሆን በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ! እሱ ነው ባሏ፣ እሱ ነው የምታገባ እንዴ! ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ፣ ፊልም አይደለም እኮ የኔ ፍቅሮች፣ እወዳችኋለሁ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ እኔ፣ ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ! አረ በመድኃኒዓለም ተፋቱኝ በቃ፣ ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነኝ፣ ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን፣ እኔ ብቻዬን ድምቀት ነኝ፣ ብቻዬን ነው የመጣሁት። እረፉ እረፉ በቃ በእናታችሁ አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ከድራማ የወጣ ከድራማ ንጹህ የሆነ ከማንም ወንድ ጋር እየለጠፋችሁ እንትና ነው እንዴ! ኦ ማይ ጋድ በጣም ነው ነርቨስ የነካችሁት ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ የእናንተ ቪዲዮ ማድመቂያ አይደለም። በቃ እረፉኝ በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስራ ይስራል። እንደነ ናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ተረጋጉ። ቴንክ ዩ ውጪ እና ፍቱ ነርቪ ነው እመቤቴ ስነ ስርዓት በጣም ስናድድ ሞራውን አላውቅም እና ከጓደኞች ጋር እያመጣችሁ ታይሚንግ እያልኳችሁ ነው። ነርቨስ ማንም ሀዘናም እያዘነ እኔንም ሀዘን ያደረገኛል። አሁን ያን ሰው እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኜ አላውቅም በህይወቴ። በጣም እብድ ነኝ እንዴ! ተፋቱኝ በቃ። እኔ አላሳዝኜ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝን ይሁን እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ! እኔ አዝኜ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን እኔ ነኝ የምትሆው። ጌታ ለመኑኝ። እኔ እንትና አትዘኑ። የራሳችሁ እያዝናችሁ እየመጣችሁ ጃኒ በቃ ላሽቢያችሁ ጃኒ በቃ ናሚ ቆይ ልንገራቸው በማርያም እሺ ንገራቸው። ህይወታችሁ ያሳዘናችሁን እኔ ለምንድን ነው ማዝነው? እናንተ ያዘናችሁት እኔ አዝኜ አላውቅም። እግዚአብሔር ይመስገን ጋድ ተሰብዱኝ ነው እንጂ እወድሻለሁ። እናንተ ናችሁ የምታሰብዱኝ። ጋይስ ትሪፕል በእናንተ ምክንያት ሰው ተቀየረ። ራበይ ትሪፕል አረ ትሪፕል ጋይስ ትሪፕል ጋይስ ማንስ ማንን አላፈመስም። ስራውን ያፈምሰው እመኑ። ትሪፕል እረፉ። አጓጉል አታነካኩኝ። እረፉ። አረ ትሪፕል አረ በእግዚአብሔር ሰው እያወራ አንበሳ ምናምን የሚሰጠው ማንን አላፈመሰም። ሁሉም በስራው ነው የፈመሰው። ለማንም አልወግንም። እዚህ ጋር ገባችኋ? በቃ ምንም በቃሽ ምናምን አይደል። ልክ ልካችሁን ነግራችሁ ከዛ በኋላ ተባላችሁ እንዴ! ማንን አፈመሰ ነው ይላሉ። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችኋ?
በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ ምንንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀና ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን እኔ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም። እንዴ እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማቆ ጓደኛዬ ከእናንተ ጋር እልህ ተያይዞ ስለኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይቬን እኖራለሁ። አለቀ። እንደነ ናሁ እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማ ውጡ። ድራማ የምትወዱ ከሆነ ሌላ ሰው መያዝ ትችላላችሁ። እኔ አልፈልግም። ይሄን ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ። ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንኪዩ፣ አመሰግናለሁ። ከጮኩባችሁ በጣም ይቅርታ፣ ስሜታዊ ስለሆንኩኝ ነው። ቴንኪዩ። የምትኮረኩሩትን እናንተ ህዝብ አልነካውም። ፋን ነኝ ብላችሁ እንትን የምትሉትን ነው በገባችኋ? እረፉ። በቃ ተው።